በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። ከአንቺ ጋር ፊውቸር አለኝ። ማን አለ እንደኔ እድል ቀና እዚህን እንዴት ነው እንደጠበቅካት ነች? ከጠበቅከው በላይ ነው የሆነችብህ። No, I know. ስታሳድግሽ ሲንግል ማማ አይደለችም? ኦኬ፣ ለማንኛውም ግን ማምን ማናገሩ ጥሩ ነው ብዬ ነበር አይደል? በትክክል ጂጂ ላይክ የሶሻል ሚዲያ ሰዎች ገበገር ወደ ሌላ ነገር ስለወሰዱት ነው እንጂ እንደ እናቴ ነው ማከብራት፣ እንደ እናቴ ነው የምወዳት። ገባሽ? ስለሌላው ነገር ደግሞ መጀመሪያ ሰርግ ቀለበትን አድርጋለሁ፣ ከዛ በኋላ ሁሉ ነገር ይደርሳል። ግን እሷን ለማም ቀስ ብሎ በቃ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛ አንመርጥም ለልጆች ፍቅር ነው ራሱ የሚያገናኘው እና መከልከልም አንችልም፣ መምረጥም አንችልም። እናንተ ደግሞ ስቴፑን ጠብቃችሁ ባህሉን ጠብቃችሁ ለእናንተ የሚጠቅማችሁ ደግሞ ለእናንተ የሚጠቅማችሁ ምንድን ነው? መጀመሪያ አንተም መጨረስ ያለበት ነገር መጨረስ፣ በኋላ እንደ አባት ኃላፊነት ትወስዳለህ፣ እንደ ባል ኃላፊነት ትወስዳለህ። ላይፍ ደግሞ በጣም ሃርድ ነው እና መጀመሪያ እናትየውን በቃ ማረጋጋትና አይዞሽ ማለት ምንም ነገር እንደማይፈጠር ጋራንተር ስጣት ማለት አንተ ትክክለኛ አፍቃሪ እንደሆንክ አክባሪ እንደሆንክ ወዳጅ እንደሆንክና ምንም ነገር እንዳታስብ እሷ ማለት። ሁለተኛ ሌላ ነገር ሳትፈጥሮ መማር መስራት፣ በተገኘው አጋጣሚ ህይወታችሁ የምትለውጡበት መንገድ፣ ከዛ በኋላ ሁሉ ነገር ይደርሳል። ኦኬ። አንዳንድ አጓጉል የሆኑ ፎቶዎች ምናምን እንዳትለጥፊ። በቃ ከኛ ጋር የማይሄድ ነገር የለም። ፕሮቶኮላችሁን ጠብቁ። ገና ብዙ ምደርሱበታል። እናንተ ዛሬ የሶሻል ሚዲያ ሰዎች ናችሁ። ከትላልቅ ሰዎች ጋር ትገናኛላችሁ። ለፊውቸር ደግሞ የእናንተ ካፕል መሆን ለሌላው ወጣት የተሻለ ይሆናል። አሁን በፊት ያለፈው አይነት ካፕል ሳይሆን የሆነ ፍቅር ራሱ የሚያስከፍላቸው ነገሮች እንዳሉ ሆነው በጥሩ የሚለወጡ ነገ እናንተ ሁለታችሁ አንድ የሆነ ካምፓኒ እንኳን ቢጠራችሁ ባክግራውንዳችሁ የቆሸሸና የወደቀ መሆን የለበትም። የምትናገሩትን መቆጠብ አለባችሁ። የምትለጥፏቸው ፎቶዎች ነገ ልጅ ትወልዳላችሁ፣ ፋሚሊ ግሩ እንድታደርጋላችሁ። ከእነዚህ አይነት ነገር ፍጹም መቆጠብ አለባችሁ። እኛ በእርግጥ የራሳችን ችግር አለብን፣ ግን ከኛ ተማሩ። ፊውቸራችሁ እንዲያምር። አሁን ትላንት የለጠፋችሁት ፒክቸር እኔ ፍጹም ደስ አላለኝ። ለዛ ማታ ያልኩት። ሌላው ደግሞ ምን አለ ምን ችግር አለው ምናምን ይሄ ባህላችን አይደለም እና አሞራው ደግሞ ሞርት አንተ አድገህበታል። የኛን ባህል የኛን እናቶች ታውቃለህ፣ የኛን ፋሚሊዎች ታውቃለህና ተጠንቀቅ። እኔ በቃ እሱን እንድትጠነቀቅ። ሌላው በውስጥ ከፋሚሊ ጋር ማውራት ትችላላችሁ። ሰርታችሁ ተምራችሁ ምናምን ስታሳዩ ቤተሰብ በእናንተ በጣም ይተማመናል እና በቃ ማሰባችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ፎዚ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ በዝዝት ይበልኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። መግቢያ ላይ እንደሰማችሁት በጣም ደስ የሚል ዴዚና አሌክስ ማለት ነው ተገናኝተው እንግዲህ ፍቅር ያሸንፋል ብለው ፋፍትሽ እያሉ ነው ማለት ነው ውዶችዬ። እና ማሻአላ እንግዲህ ፍቅራቸውን ያዝልቅላቸው። በተለይ ደግሞ የቤተሰብ ቢስማማና በቤተሰብ ፍቃድም ደግሞ ቢሆን በጣም ደስ ይላል። ያው በኋላ ላይ እንግዲህ ይስማማሉ ብለን ተስፋ እናደርጋለን።
እንደሰማችኋት ደግሞ ጂጂ ያው የእናትነት ምክር እየመከረቻቸው ነው። ደስ ይላል። እኔ ለመጀመሪያ ጊዜ ጂጂ ደስ ስትለኝ ማለት ነው እና ማሻአላህ ደስ ይላሉ አይደለ? ላይክ ያርጋችሁ እና ወዶችዬ ያው ፍቅር ደስ ይላል። ፍቅራቸውን እንግዲህ ያሳምርላቸው እላለሁኝ። የሴቶች ስንባል ደግሞ ለትዳራችንም ሆነ ለበቃ ለወደድነው ሰው እንሞታለን። ማድረግ ያለብንን መስዋዕት መክፈል ያለብን ነገር እንከፍላለን እና ያው እኛ ከወንዶች ለየት የሚያደርገን ይሄ ነው ማለት ነው። እና ዴዚም ብትሆንም ቤተሰቧን ጥላ ነው እንግዲህ ካለችበት ሀገር ወደሱ ቦታ የመጣችው መታ ሰፕራይዝ ያደረገችው እና እንግዲህ መጨረሻውን ያሳምርላል። እና እንዳያችሁት የሚያምር ነው እላችኋለሁኝ። በተረፈ እንግዲህ የምትዋደዱ የምትፋቀሩ እንደዚህ ያገናኛችሁ ተራርቃችሁ ለምትኖሩ በሙሉ ያው እኛ ሴቶች ስንባል ደግሞ ለፍቅር መስዋዕትነት በጣም ነው የምንከፍለው። ለምንወደው ሟች ነን ማለት ነው ውዶችዬ። እና ፍቅራቸውን ያሳምርላቸው እስከ መጨረሻው። በተረፈ በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ለቻናሌም ያው አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ታው የመዳም ቀማም ነኝ እላችኋለሁ እና አበረታቱኝ። እሺ ውዶችዬ፣ በቀጣይ በአዲስ ቪዲዮ እንገናኝ። ሰላም ቆዩልኝ። መልካም ጊዜ በያላችሁበት ሰላማችሁ ይብዛልኝ፣ ከክፉ ነገር ይጠብቃችሁ። ሰላሙን ልመኝላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።